ተቋማዊ አሰራርን በማዘመንና የሪፎርም ስራዎችን በአግባቡ በመተግበር የአገልግሎት አሰጣጥ ቅልጥፍናንና ጥራትን ማሳደግ እንደሚገባ በማዕከላዊ ኢትዮጵያ ክልል የቀቤና ልዩ ወረዳ አስተዳደር ገልጿል። የልዩ ወረዳው ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት የ2018 ዓ.ም በጀት ዓመት የሥራ አፈጻጸም ማጠቃለያ እንዲሁም የእውቅናና የሽልማት መድረክ በወልቂጤ ከተማ አካሂደዋል። ዘገባውን ወለላ ኤልያስ ከወልቂጤ ቅርንጫፍ ጣቢያችን አድርሶናል። ዝናሽ ሙሉጌታ እንደሚከተለው ታቀርበዋለች። ቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በዳዊ በዚህ ወቅት እንደገለጹት ፐብሊክ ሰርቫንቱ ቀልጣፋና ጥራት ያለው አገልግሎት ለተገልጋዩ ማህበረሰብ ለመስጠት መዘጋጀት አለበት። ተቋም ሊገነባ የሚችለው በአሰራር ነው። በአቅጣጫ በተለመደው መንገድ ምን ሄድበት ጉዳይ አይደለም። ሁሉም ተቋም ተልዕኮ አለው። ተልዕኮ እንዴት ይፈጽማል? አሰራር አለ። ያንን አሰራር በአግባቡ የመምራት የሊደርሺፕ ሮላችንን መወጣት ይገባል። ስለዚህ ተወዳዳሪ ፐብሊክ ሰርቫንትን መፍጠር አለብን ስንል በተግባር ተወዳዳሪ መሆን መቻል አለብን። የጥያቄዎችን ለመፍታት ተወዳዳሪ መሆን መቻል አለብን። ብልሹ አሰራርን ለመታገል ተወዳዳሪ መሆን መቻል አለብን። ችግሮችን ለመፍታት ሳይንሳዊ በሆነ መልኩ ለመፍታት ተቋማዊ ባህሪ ተላብሶ ተወዳዳሪ መሆን መቻል አለብን። በሕዝብ ዘንድ ቅሬታ ሊፈጥሩ የሚችሉ የአገልግሎት አሰጣጥና የመልካም አስተዳደር ችግሮችን በመለየት በትኩረት መስራት እንደሚገባ የተናገሩት ዋና አስተዳዳሪው ቅንጅታዊ አሰራር በማጠናከር ባለው ውስን ሀብት እንዲሁም የሰው ኃይል ለለውጥ መትጋት እንደሚገባም ገልጸዋል። ቅንጅታዊ አሰራሮችን ማጠናከር ይገባል። ስታንዳርዶችን መለየት፣ መለጠፍ፣ ማሳወቅ ይገባል። የአገልግሎት አሰጣጣችን ያለበትን ደረጃ ላይ ከተጠቃሚ ማህበረሰብ ጋር ግልጸኝነት መፍጠር፣ በተለይ በታችኛው መዋቅር ያላቸው አካላት ጋር ታይቶ የህዝብ ክፍል በአግባቡ ማሳተፍ ይገባል ማለት ነው። የተቋማት አገልግሎት አሰጣጥ ቀልጣፋና ፈጣን በማድረግ ጊዜው በሚመጥን መልኩ አሰራሮችን ማዘመን እንደሚገባ የጠቆሙት ዋና አስተዳዳሪው ፐብሊክ ሰርቫንቱ የስራ ጊዜውን በአግባቡ በመንግስት ስራ ላይ ማዋል እንዳለበትም ተናግረዋል። የልዩ ወረዳው ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ ወይዘሮ ሂክማ ጀማል በበኩላቸው የመድረኩ ዋና ዓላማ በተቋማትና በባለሙያዎች መካከል የውድድር መንፈስ በመፍጠር አገልግሎት አሰጣጡ ቀልጣፋና ፈጣን ለማድረግ ያለመ መሆኑን አስታውቀዋል። ተገቢውን አገልግሎት መስጠት ካለብን የመልካም አስተዳደር ችግሮችን በአግባቡ ለይተን መልካም አስተዳደርን ማስፈን ካለብን ጠንካራ ተቋም ገንብተን ነውና የሰራውን አካል አፕሪሺየት ማድረግ ወይም ደግሞ ቀጣይ የተሻለ ነገር እንዲሰራና ሌሎች በክፍተት የሚታዩ አካላቶች ፈጻሚና ተቋማትን በመለየት ከነዚህ ከጠንካራ ተቋማቶች ትምህርት ይወስዳሉ በሚል እሳቤ ተይዞ የተሰራ ስራ ነውና በጥቅሉ ግን ይህንን መድረክ መነሻ በማድረግ ቀጣይ ወጥ የሆነ ጠንካራ ተቋም እንፈጥራለን የሚል መደምደሚያ ሀሳብ ይዘን ነው እየሰራን ያለነው። ከተገልጋዩ ማህበረሰብ ፍላጎትና ከወቅቱ አንጻር ገና ብዙ መስራት ይጠይቃል ያሉት ወይዘሮ ሂክማ የተቋም ግንባታ ስራዎችን ወቅቱን በሚፈልገው ደረጃ መተግበር እንዲቻል የተጠናከረ ድጋፍና ክትትል ይደረጋል ብለዋል። አሁንም ከምናደርገው ጥረት በበለጠ እጥፍ አቅም ፈጥረን ማገዝ ባለብን ጉዳዮች ላይ ተቋም ግለሰብ እየለየን እያገዝንና በየወቅቱ ለሚመለከተው አካል እያቀረብን ውሳኔ እንዲሰጥ እያደረግን የምንሄድበት መንገድ እንከተላለን የሚለውን ነገር ነው። በበጀት ዓመቱ በአፈጻጸም ወቅት የነበሩ ጠንካራ ጎኖች አጠናክሮ ለማስቀጠልና ውስንነቶችን በመቅረፍ በ2019 በጀት ዓመት የተሻለ ውጤት ለማስመዝገብ ትኩረት ተሰጥቶ ይሰራል ብለዋል። በመድረኩም የልዩ ወረዳ ሴክተር መስሪያ ቤቶች የ2018 በጀት ዓመት የፐብሊክ ሰርቪስና የሪፎርም ስራዎች የስራ አፈጻጸም ሪፖርት ቀርቦ ሰፊ ውይይት ተደርጎበታል። በ2018 በጀት ዓመት ባስመዘገቡት የስራ አፈጻጸም የእውቅናና የምስጋና ሰርተፍኬት በማግኘታቸው መደሰታቸውንና በቀጣይ ለማህበረሰቡ የተሻለ አገልግሎት ለመስጠት እንደሚተጉ በመድረኩ ተሸላሚ ተቋማትና ባለሙያዎች ተናግረዋል። እኔ እንደ ግል ዛሬ ተሸለምኩ ብዬ ከስራ ወደ ኋላ ለመቅረት ሳይሆን ከዚህም የበለጠ ለመስራት ነው ቀጣይ እቅድ ያለኝ። ጠንክሮ የሰራ አካል አንደኝነትን ድርሻ ስለወሰደ እኛ ቀጣይ በቁጭት የተሻለን ስራ እንሰራለን ብለን ተስፋ እናደርጋለን። ሌሎችም ይሄንን የፉክክር መንፈስ ስለሚፈጠር በቁጭት ውስጥ ሆነው የተሻለ ስራ በጋራ ሰርቶ ልዩ ወረዳውን የተሻለ ደረጃ ለማድረስ የህዝብን ኃላፊነት ለመወጣት ጠንክሮ ቢሰሩ ላሉ